ይድረስ ለቅዱስ ሲኖዶስ አባላት በእመቤታችን ጉዳይ በጣም የተሳሳተ ብዙ ነገር የተናገሩ ሰዎች አሉ። ዛሬ በአደባባይ ብሶ ሲኖዶስ መሰብሰብ ያለበት ትልቁ መልእክት ስለ ገንዘብ አይደለም፣ ስለ ነፍስ ነው። የጳጳሳት ሹመት ምንድነው መስፈርቱ? የተወደዳችሁ ውድ ኦርቶዶክሳውያን ይህን መረጃ ለአባቶቻችን ለሊቃነ ጳጳሳት ለቅዱስ ሲኖዶስ ምልአተ ጉባኤም ይደርስልን ዘንድ በደንብ አድርጋችሁ 50 60 ከቻላችሁም ከዛም ጊዜ በላይ ኮፒ ሊንክ ሪፖስት ሼር አድርጉልን። ይድረስ ለቅዱስ ሲኖዶስ። ከላይ በተወሰነ መልክ ያደመጥነው የሊቀ ማእምራን ዶክተር ቀሲስ ዘበነ ለማን ለቅዱስ ሲኖዶስ ይደርስ ዘንድ የተላለፈውን መልእክት ነው። እግዚአብሔር መንፈስ ቅዱስ ረድቶን እግዚአብሔር ፈቅዶ የቅዱስ ሲኖዶስ ምልአተ ጉባኤ እንግዲህ ሊጀምር ቀናት ብቻ ቀርተውታል። በትናንትናው ዕለት የርክበ ካህናቱን የመክፈቻ ጸሎት ተካሂዶ ብፁዕ ቅዱስ ፓትርያርኩ ደግሞ ዛሬ መግለጫ ሰጥተዋል። ርክበ ካህናቱ ካለቀ በኋላ ደግሞ ወደ ምልአተ ጉባኤው ይኬዳል። እንደምናውቀው ቅዱስ ሲኖዶስ በአመት 2 ጊዜ ነው ይህንን የቅዱስ ሲኖዶስ ምልአተ ጉባኤ የሚያካሂደው። ወርሃ ጥቅምት በገባ በ12ኛ ቀንና ወርሃ ግንቦት በመጣ ወይም በበዓለ 50 አጋማሽ ማለት ነው። በአሁኑ የቅዱስ ሲኖዶስ ውሳኔ ላይ አባቶቻችን አበው ሊቃነ ጳጳሳት ለቤተ ክርስቲያን የሚሻውን በጎ የሆነውን ቤተ ክርስቲያን የሚያሻግረውን ህዝበ ክርስቲያኑ እፎ የሚልበትን ሰላም የምናገኝበት ውሳኔ ይወሰናል ብለን ተስፋ እናደርጋለን። ምክንያቱ ደግሞ ምንድነው? ቤተ ክርስቲያን በውስጥም በውጭም በተለያዩ መልኩ ፈተና ውስጥ እንዳለች ይታወቃል። ስለዚህ የቅዱስ ሲኖዶስ አባቶቻችን ደግሞ የሚወስዱት ውሳኔ ለቀጣይ ወራት ለጊዜያት ለቤተ ክርስቲያን መጻኢ ዕድል ስለሆነ እግዚአብሔር መንፈስ ቅዱስ በመካከላቸው ገብቶ በጎውን ውሳኔ ያስወስናቸው ዘንድ ለአባቶቻችን መልእክት አድርሱ። ምክንያቱ ደግሞ ምንድነው? አሁን በቤተ ክርስቲያን ላይ ከአባቶች ጀምሮ የተሳሳተ አስተምህሮቶችን እየሰማን ነው። አንዳንድ ማህበራትም ኦርቶዶክሳውያን እንቅስቃሴን እያራመዱ ይገኛሉ። የማንጠብቃቸውን ነገሮች ደግሞ በእናት ቤተክርስቲያናችን ላይ እየሰማን እንገኛለን። በአጠቃላይ ለዚህና መሰል ነገሮች ውሳኔ ደግሞ ያስፈልጋል። የበላይ የቤተክርስቲያን ራስና ውሳኔ ሰጪ ደግሞ ከእግዚአብሔር በታች አባቶቻችን ሊቃነ ጳጳሳት ስለሆኑ በምልአት ተገኝተዋል። ጉባኤም እንግዲህ ጀምሯል ማለት ነው። አባቶቻችን በጎ እንዲወስኑ መልካም እንዲወስኑ እግዚአብሔር ፈቅዶ የኛም ሐሳብ የምእመናኑ አጠቃላይ ሐሳብ የእግዚአብሔር ሐሳብ ሆኖ ሁሉ የምእመናን ሁሉ ሐሳብ የአባቶቻችን ሐሳብ ሆኖ ውሳኔ ይወሰን ዘንድ እኛም በጾም በጸሎት በስግደት በምጽዋት እግዚአብሔርን ልንጠይቀው ይገባል። በጎን ሁሉ ለቤተ ክርስቲያን አባቶቻችን ይወስኑ ዘንድ ምኞታችን ነው። በመሆኑም መልእክቱን አዳርሱ። እውነተኛውን ቀጭተኛውን ትክክለኛውን ውሳኔም ያስተላልፉ ዘንድም እንጸልይ የሚል መልእክት ለማስተላለፍ ወዳለሁ። እናንተም ቢነሳ ብላችሁ የምታስቡትን ሐሳብ ኮሜንት ላይ አስቀምጡ። በቀጥታ መረጃው ሊደርስ ስለሚችል ማለት ነው። አባቶቻችን በአሁኑ ሲኖዶስ ይሄንን ቢያነሱ የምትሉትን በሙሉ ኮሜንት አድርጉልን። ላይክ ሼር አድርጉ። ወንድማችሁ ልዑል መብራቱ ነኝ። ሮስ የዩቲዩብ ቻናል ላይ በደንብ አድርገን ሰርተናል። ገብታችሁ ተከታተሉ። ያሮስ የእናንተም የኛም ነው።